ውድ ተመልካቾቼ እንደምን አመሻችሁ። የመጀመሪያ የጫሜ ፌመሷ እያለቀችብኝ ነው። ከፊቷ እንደመንላጥ እንደምናምን ነገር አረጋት። ስለዚህ ባለውለቴ ስለሆነች እህት ፈልጌ ያመጣሁላት እችኛዋንም ጫሜ ላፈምሳት ብዬ ነው። እውነቴን ነው። እንዴት ኮንፈርት አለው መሰላችሁ? ጫማዎቹ ኮንፈርት አላቸው። አመጣሁላት እህት። ከዛን ደግሞ ከፊቷ ኮርኮም ስትልብኝ አይ ዋንት ቼንጅ ሹዝ የሚለውን አይ ዋንት ቼንጅ ሹዝ ብዬ ነዋ። ምክንያቱም ኮንፈርት አላት። ኮንፈርት ዩ ሲ አይ ላይክ ሹዝ። እናንተ ግን የትኛውን ወደዳቻት? እኔ ወደድኳት አንደኛዋን፣ ሁለተኛዋን። እኔ ግን በጣም የወደድኳት የመጀመሪያ ጫሜ ነው። የፈመሰችዋል ግንስ ከፊቷ ተኮረኮመች። ቼንጅ አይ ላይክ ቼንጅ 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 ቼንጅ። Wait. I forget today my shoes. I cannot forget my shoes today. I am forget because this one shoes new. Why me forget? Never. I cannot forget my shoes. Oh my goodness. TG. Yes. TG. Yeah. TG. Yes. I'm strong. Yes or no? Yeah, I'm strong. My shoes. Oh my goodness. Look, it's good. I am really, oh my goodness. My shoes. Oh my God. Look. Today I forget my shoes. I cannot me forget. I don't like me forget. Never. I cannot. Arabic አስገቢው እና ጉዱ ሊያው ቴንክ ዩ ሶ ማች። አበባ ሰጠኝ እኮ አበባ ሰጠኝ። ቴንክ ዩ ሶ ማች። አዎ ፈምሶብኛል። በኔ በጣም ነው የፈመሰብኝ። ቤኪ በጣም በኔ ፈምሶብኛል እና ይክፈለኝ። እኔ የገረመኝ ነገር ቢኖር እኔ ማገባው ቆንጆና ጎረምሳ ነው። እኔ አሮጊት ነኝ እንዴ የሚለው በጣም በቃ እኔ እውነቴን ነው። ራሱ በጠላና በጠጅ አጥበዋለሁ። ቢመጣ እኔ ቤት በጠላ በጠጅ ነው የማጥበው ስላፈመሰኝ። እኔ በጣም ነው የሚወዱኝ። ኮተቤ ደጃዝማች ወንድራድ የተማርኩትኝ አሻሮ ስቆላ ከትምህርት ቤት መልስ ደብተሩን አላየውም፣ ወደ አሻሮ ገባለሁ። 10ኛ ክፍል ስፈተን ሌሊት ወጥ ስሰራ ድሬ ጠዋት 10ኛ ክፍል ፈተና ድፍት እያልኩ እንደዚህ ድፍት እያልኩ እኔ ሀገሬ ነበር መምራት እንፈልግ ነበር። ፕሬዝዳንት ነበር መሆን እንፈልገው። ያሻሮ ፕሬዝዳንት ሆኜ ቁጭ ነዋ። ትጀግነዋ 8ኛ ክፍል ስፈተን ምን እንዳረኩ ልንገራችሁ። ሰበር ዜና 8ኛ ክፍል ስፈተን ምን አረኩ መሰላችሁ? ቆምኩኝና ጎበዝ ተማሪ አለ፣ በጣም ጎበዝ፣ በጣም ነው የምፈራው፣ በጣም ነገረኛ ነኝ፣ በጣም ኃይለኛ ነኝ። እንዲቆምኩኝና ተመልከቱ እንግዲህ 10ን እንዲያይና ሸምደድ አርጌ እየኮረጅኩ ሸምደድ አርጌ ደቅ ነቅንቄ ወጣሁ። ለጓደኛዬ ሳስቆርጭ እሱ ደግሞ ዘጭ። እኔ በአንድ ሸምደድ እንደዚህ አንደኛ ሁለተኛ ሻት። ከዛ አስተማሪው ቁጭ ባይ ብለት አተ ስርዓትን ያዝ። ኧረ ቲቸር ኧረ ሰው እኮ ኃይለኛ አይነት እንፈራታለን። 8ን ያለፍኩት እንደዛ አርጌ ነቅነቄ ወጣሁት። ድሮ ታላሸጥ ቂጤ መተተም ሲል እዛ ብዬ ግጥም ምን ማረግበት። ለዛ ነው እንጂ ዲቃሌን ይዤ መንገድ ላይ ነበር የምወጣ የነበረው። እዩብ ሴት ባልሆን ኖሮ እውነት በጣም ነው እንትን የምለው። አውቃለሁ መጥኜ ደቁሼ ነው ማለት ከራ ጣላ ጠማቂ እንኳን ሆኜ ባሌ ወይ ጓደኛዬ ነበረ። ተመልካቱ በጣም ነበረ ከጎኔ የሚስጠላ ጠላቂዎች የሚገረሙብኝ። እንዴት ተማረ ወንድ ያዝሽ ተብዬ ይገረምብኝ። ሪሊ ነው የምነግራችሁ። እንዲህ ራሴን ያረከስኩ ሴት አይደለሁም። እንዳሻረው ቆይ አይደለሁም። ቁጥብ ነኝ። ቦሌ መቶ ላይ መንጠልጠል አይችልም፣ መብት የለውም። እዚህ ናል ድረስ እንጂ መንገድ ላይ ዲቃሌን ይዤ ነበር የምገኘው። ንገረኝ ለምትሉኝ እነግራችኋለሁ ምንም ነገር። ስለዚህ ከኔ መማር አለባችሁ። ከኔ ተለጠፈከኝ ጓደኛ 2 ዲግሪ ይዞ ሌላኛውን ዲግሪ የያዘ ነው የነበረኝ። ልንገራችሁ በቅናት ነው የፈታሁት። በቅናት እየለበለበኝ እያቃጠለኝ አሻሮ ልቆላ ሄጄ ሌላ ቦታ ሄድኩ ይመስለዋል። እንደዚህ ነው ዝም ብዬ አይደል
እኔ አሻሮል ቆላ ሂጅ ሌላ ቦታ መጠርጠር የለብኝም። ክስ አገባ እኔ ወጣትና ቆንጆ ልጅ ነው የማገባው እንዴ ቲጂ አይገባትም እንዴ? እኔ እኮ ወጣት ነኝ አላረጀው። እድሜሽ ስንት ነው? 35 ቤት ውስጥ ነኝ። 35 ስለዚህ አሁን አሮጊት የምባል ልጅ አይደለሁም እንዴ? አሮጊት ምን አመጣው? እንደዛ ስለሚሉኝ ነው። እና ልጁ ጎረምሳ ነው ስላሉኝም እስቲ መጀመሪያ ላስፈቀደው። እሱም ሊሆን ይችላል ላይሆንም እኮ ይችላል። ገና ግን እንደ ሴት መውለድ መታረስ ሊያምርሽ ይችላል እና ያንን ነገር እንድታዩ ይፈልጋል የኢትዮጵያ ሕዝብ ሁሉ ጊዜ ለሰው ነው አልታረስም እኮ እኔ ተነስቼ ነው የምሰራው እንጂ እንደዚህ ተወልዶ ቁጭ ምናምን ነገር ወልዶ ቁጭ የለም። ኧረ አይቻልም። በሶስተኛ ቀን ብድግ ብዬ ራሴን በራሴን ማኔጅ ማድረግ በሶስተኛ ቀን ከባድ ነው። ኧረ ምንም ከባድ አይደለም። እኛን ከባድ የምናደርገው ስለዚህ አራስ ሆኜ ቢሆን ብለሽ ታስቢ አንቺ አራስ ሰው ስራ ስለሚጎዳብኝ ወለድኩ ልጄን አስቀመጥኩኝ ካሜሬን ገጥሜ ቁጭ አደርጋለሁ ወደ ስሬ ካለዛ ማዝያት ምሰራው ይችላል አይታወቅም የኔ ነገር ብድግ አድርጌ በዛ ደግሞ እኔ ማገባው ባልና እኔ ወልዳቸው ልጆች ችግር ውስጥ ይገባሉ። ምን አይነት ችግር ብለሽ ብትይ ተነሽ ወደ ትምህርት ቤት ተነሽ ወደ ስራ ተነስ ወደ ስራ የመተኛት ነው እላለሁ። አይ እኮ ታዲያ በጣም ከባድ ነው። ግን እንደ ችግር አይደለም። እኔ እንደ ችግር ነው የቆጠርኩት። እኔ መውልዳትም ልጅ ተሰቃይብኛለች። እኔ ማን የሚያሰቃያት ቲጂ ናት የምታሰቃያት። በሙያው በምኑ በትምህርት ቤቱ እንደዚህ ሆንሽ እንደዚህ ተቀመጥሽ እንደዚህ አወራሽ እንደዚህ አረግሽ ባሉን ቢመጣ እንዲያለበስክም እንዲያልተቀመጥክም እንዲያወራህ እንዲቆምት ቬሪ ስትሮንግ